ሰላም ጤና ይስጥልኝ ክብራትና ክብራን የፍኖተ ዜና ተከታታዮች። ሻዕቢያ በከተማው ገብቷል። ህዝቡ በከፍተኛ ጭንቀት ውስጥ ነው ያለው። ይህ ስሜት የፖለቲካ ፓርቲዎች ለትግራይ ህዝብ ህልውና የገለጹት ስጋት ነው። በትግራይ ዳግም ጦርነት ነጋሪት እየተጎሰመ ነው። ህዝቡ ከተጨመረበት እንደዚህ ይጠፋል የሚለው ማስጠንቀቂያ ምንስ መነሻ አለው? ዛሬ ፓርቲዎችን መግለጫና ያ በአካባቢ ያለው ወቅታዊ ሁኔታ በዝርዝር እንመለከታለን። የስምረት ፓርቲና የቃንጭ ፓርቲ በቲክቫህ ኢትዮጵያ በኩል ባስተላለፉት መልእክት የኤርትራ ሰራዊት ወደ ትግራይ በገፍ እየተጠጋ መሆኑን ገልጸዋል። የቃንጭ ፓርቲ ሊቀመንበር አቶ ደጋፌ ጉደፊ እያየን ነው፣ እየሰማን ነው ሲሉ ሁኔታውን አረጋግጠዋል። እንዲያውም ጽምዶ የተባለው እንቅስቃሴ በኤርትራ መንግስት እየተመራ ነው የሚል እምነት እንዳላቸውም ተናግረዋል። የትግራይ ህዝብ ተነስ ተከላከል የሚል ቅስቀሳ እየተደረገ መሆኑን በመጥቀስ ህዝቡ በጦርነት ተመናምኖ ዳግም ወደ እልቂት መገፋት የለበትም ብለዋል። ፓርቲዎቹ እንደሚሉት ከሆነም ህዝቡ ለዚህ ሁሉ ችግር መነሻ የፕሪቶሪያ ውል በአግባቡ አለመፈጸሙ ነው። አሁንም በኃይል የተያዙ መሬቶች በተለይም በምዕራብ ትግራይና በኤርትራ ሰራዊት ስር ያሉ 57 ቀበሌዎች አለመመለሳቸው ትልቅ ክፍተትም ፈጥሯልም ብለዋል። የቃንጭ ፓርቲ አመራር አንድ ጠንካራ ያለ ነጥብ አንስተዋል። የህወሓት መሪዎች ከሻዕቢያ ለመዳን የትግራይ ህዝብ ምሽግ ማድረጋቸው ሊቆም ይገባልም ብለዋል። ይህም በክልሉ አመራርና በተፎካካሪ ፓርቲዎች መካከል ያለውን የከረረ ልዩነትም ያሳያልም ተብሏል። ሌላው አነጋጋሪ ጉዳይ የምርጫ ጉዳይ ነው። ብሔራዊ ምርጫ ቦርድ በተደጋጋሚ የሚጠይቅም የትግራይ ጊዜያዊ አስተዳደር ምርጫ ጣቢያዎች እስካሁንም አላሳወቀም። ስምረት ፓርቲ ሻዕቢያ በየከተማው ባለበት ሁኔታ ምርጫ ይታሰባል ብለን አናምንም ሲል ስጋቱንም ገልጿል። በየጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደና የህወሓት አመራሮች ለቀረቡላቸው ጥያቄ ምላሽ ለመስጠትም ተቆጥበዋል። ይህ ዝምታ በክልል ውስጥ ያለውን የፖለቲካ ውጥረትም ይበልጥ አሳሳቢም አድርጎታልም ተብሏል። በአጠቃላይ የትግራይ በአሁኑ ሰዓት በጦርነት ስጋት በኤርትራ ሰራዊት መጠጋትና ባልተቋጨው የፕሪቶሪያ ስምምነት መካከል ትገኛለች። ፓርቲዎቹ እንደሚሉት ህዝቡ ተመናምነናል፣ ዳግም ጦርነት ማለት ጠቅላላ መጥፋት ሊሆን ይችላል፣ መንግስትና የሚመለከታቸው አካላት በሰላማዊ መንገድ እንዲፈቱ ተማጽነዋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጦርነቱ እንዳይደገም ምን መደረግ አለበት? ሐሳባችሁን በኮሜንት ላይ አስፍሩልን። በጋሞ ዞን በተከሰተ ግጭት የ15 ሰዎች ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰው ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ገለጹ። ነዋሪዎቹ የምክር ቤት አባሉ እንዳሉት ሰዎቹ የተገደሉት ከትናንት በስቲያ እሁድና ትናንት ሰኞ በወረዳው ዛይስ ወዛቃና ዛይስ የደንበሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው ተብሏል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት የዛይስ የደንበሌ ቀበሌ ነዋሪ ግጭቱ ከትናንት በስቲያ ወደ 10 ሰዓት ላይ ተከስቶ እስከ ትናንት ሰኞ ቀጥር ድረስ መቀጠሉ ለዶይቼ ቬለ ተናግረዋል። በፖሊስ አጀባ ተሽከርካሪ ተጭነው በቀበሌው በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮቹ መግባታቸውን የጠቀሱት እኚህ የቀበሌ ነዋሪ የጸጥታ አባላቱ የቤቱ መግባት መጀመራቸውን ተከትሎ ነው ግጭቱ የተነሳውም ተብሏል። የጸጥታ አባላቱ በመንደሩ ላይ በከፈቱ ተኩስ ወላጅ አባቶቻቸውን ጨምሮ 5 ሰዎች ህይወታቸውም አልፏልም ብለዋል። የዛይሴ ምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት አባላቱ አብርሃም አሞሺ የጸጥታ አባላቱ በቀበሌያቱ በከፉት በተባለው ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ድንበሌ ቀበሌ ደግሞ 8 ሰዎች መገደላቸውን ተናግረዋል። ዶይቼ ቬለ ተከስቷል የተባለውን ግጭት አስመልክቶ ምላሽ ለማግኘት በጋሞ ዞን አስተዳደርም ሆነ የዞን ፖሊስ መምሪያ ኃላፊዎችን ለማነጋገር ያድርገው ጥረትም አልተሳካለትም። ይሁን እንጂ ከቀናት በፊት በተካሄደው የደቡብ ኢትዮጵያ ክልል 5ኛ ዓመት 6ኛ መደበኛ ጉባኤ ላይ የስራ ሪፖርት ያቀረቡት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደም የክልሉን የጸጥታ ጉዳይ በሪፖርታቸውም ጠቅሰዋል። ርዕሰ መስተዳድሩ ጥላሁን በስም ባልጠቀሷቸው ነገር ግን በአንዳንድ የክልሉ አካባቢዎች ባላቸው ስፍራዎች ላይ ከአደረጃጀት ጥያቄ፣ ከማንነትና ከሃይማኖት ጽንፈኝነትና ከመሬት ወረራ ጋር በተያያዘ ግጭቶች መከሰታቸውንም አልሸሸጉም። በግጭቶቹ በሰውና በንብረት ላይ ጉዳት መድረሱን የጠቀሱ ርዕሰ መስተዳድሩ የተወሰኑ ግጭቶች በእርቅ እንዲፈቱም ተደርጓልም ብለዋል። በተፈጠረው ግጭት ምክንያት የተዘረፈው የነበሩ ንብረቶችም ለባለቤቶቹ የመመለስ ስራዎች እየተከናወኑ ሲሆኑ ግጭት ጨማቂዎች ለሕግ እንዲቀርቡም ተደርጓልም ብለዋል።